በቀን አንድ ጊዜ እንኳን ምግብ ለመመገብ የሚቸገሩ ሳይሆን በአይናችን ያየነው ከቆሼ ላይ ከቆሻሻ ገንዳ ላይ ምግብ ጭምር አንስተው የሚበሉ ክብራችንን ጭምር የሚያዋርድ ከፍተኛ ችግር ውስጥ የነበሩ የከተማችን ነዋሪዎች አሁን ወደ 36000 የሚሆኑ የከተማችን ነዋሪዎች ትኩስ ምግብ እጃቸውን ታጥበው በቀን አንድ ጊዜ መመገብ የቻሉበት ነው። ይሄ ምግብ ብቻ ሳይሆን ክብርም ፍቅርም ያገኙበት ፕሮግራም ነው። በሌላ በኩል ደግሞ አሁንም ሰው ተኮር ነው የምንለው የተማሪዎች ምገባ ነው። ተማሪዎች ምገባ ብቻ ሳይሆን ልጆችን በትኩረት የማስተማር ትውልድ ላይ ኢንቨስት የማድረግ ለትውልድ ትኩረት የመስጠት ጉዳይ ሰው ተኮር ውስጥ የሚያዝ ነው። ልጆች በቀን 2 በየትምህርት ቤቱ ይመገባሉ። በአሁኑ ሰዓት ወደ 1 ሚሊዮን የተጠጋው ቁጥር ነው አዲስ አበባ ላይ በምገባ ፕሮግራም ተይዘው ያሉ ተማሪዎች። ከዚህም አልፎ የትምህርት ቁሳቁስ መማሪያ ቁሳቁሶች ዩኒፎርማቸው ያለ ወላጅ ጫና ያለ ወላጅ ሐሳብ መንግስት ኃላፊነቱን ወስዶ ያቀርባል ማለት ነው። በሌላ በኩል ደግሞ አዲስ አበባ እንግዲህ ብዙ እርጅና የተጫጫናት ከተማ እንደነበረች እናውቃለን። አሁንም ገና በተሟላ ሁኔታ ከእርጅናው አልወጣችም፣ ግን እየሮጠች ነው ለመውጣት። ይሄ የከተማችን እርጅና በከፍተኛ ሁኔታ ጫናው ነዋሪው ላይ ነው። የወዳደቁ ቤቶች አንዳንዴም ደግሞ ወድቀውም ጭምር በላስቲክና በተሰባበረ ቆርቆሮ ተጠግነው ነዋሪዎች ፍሳሽ ማስወገጃ ሳይኖራቸው መጸዳጃ ሳይኖራቸው ማብሰያ ስፍራ ሳይኖር እጅግ በጣም አስቸጋሪ በሆነ ለአደጋ ማጋለጥ በሆነ ሁኔታ ይኖሩበት የነበረው ሁኔታ መቀየር የተቻለበት ነው። 39000 አባወራ ማለት ቀላል ነገር አይደለም። ይሄን ያክል ቤት ወደ ዘመናዊ የመኖሪያ አካባቢና ዘመናዊ የመኖሪያ ቤት በመቀየር ቤት ሰርተን የነዋሪዎቻችን ንጹህ ቤት ውስጥ ንጹህ አካባቢ መኖር እንዲችሉ ያስቻልንበት ነው።